የውጭ እርዳታ ጎጅም ጠቃሚም ሊሆን ይችላል። ጎጅም የሆነበት ኢንቫይሮንመንት አንድ ነው። ለልማታችን ለህልውናችን ይሄ ነው ስትራቴጂ ብለን አስቀምጠናል። ይሄን ስትራቴጂ ተውና ከረሜላ ልስጥ የሚል ሲሆን ከረሜላውን ይዞ ገደል ይግባ። ይሄን ስትራቴጂ ሳይነካ ሶስት ከረሜላ ባንተ ስም ላውጣና ሁለቱን እኔ ወስጄ አንዱን ላንተ ተወልሃለሁ ካለን መልካም ሲሆን ሶስቱንም ቢሰጠን እንመርጣለን። ካልሆነ ሁለቱን ቢሰጠን እንመርጣለን። ካልሆነ አንዱን ቢሰጠን እንመርጣለን። ካልሆነ አንድ ግማሽ ቢሰጠን እንመርጣለን። ልዩነቱ ያለው ስትራቴጂያችንን የሚጎዳ ነው የማይጎዳ ነው። እዛ ላይ ነው ማጠንጠኛው። የህልውና ስትራቴጂያችንን የሚነካ እርዳታ ሲመጣ ያ ለዘላለሙ የለመን እንድንኖር እንጂ ከልመና እንድንወጣ አያደርገንም። ያ አያስፈልገንም። ያ ጎጂ ነው። ያን አንቀበልም። ያን መቀበል የለብንም። ድሃ ስለሆን የዓለም ጋርቤጅ በላያችን ላይ ይፍሰስ አይደለም እያልን ያለነው። ድሃ ስለሆንን እየፈሰሰ ያለውን ጋርቤጅ ለማውጣት፣ ለማጥፋት፣ ለመጥረግ ሌት ተቀን መረባረብ አለብን ነው እያልን ያለነው። እዛች ርብርብ ላይ 1 ግራም ጉልበት የሚጨምር በሙሉ ወዳጅ ነው።